ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። የሀገር ሸክም ናት ወይስ መፍትሄ ናት? ለሃይማኖታቸው ስሜት የሌላቸው ፈዛዛዎች እንደ ባለ ዕዳ እንዴት ታየች? እንዲህ አይነት ያደነዘዘን ምን አይነት አባዜ ነው? እኛ መምራት አንችልም? ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ሕዝብ ተምረናል፣ አንድነትን ፍቅርን ተምረናል። ገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ቤተ ክርስቲያን ያቃጥላል፣ ዝም አለ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው። አድኅነነ ሕዝበከ ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክስ አያውቅም፣ እውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የእኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ? ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛ ምን ቸገረን? ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ ታረደ ነው እንደ መባ። ጎበዝ፣ እሽንቶ ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ? እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉ? ማመን አይችሉ? በፈለጉት ማምለክ አይችሉ? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደልነው? ምንድን ነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለእነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው። የእኛ ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይህ እኮ በጣም በደል ነው ጎበዝ። ይህ እኮ ማሰብ ይጠይቃል። እንዴ ማሰብ ይጠይቃል እኮ። ኦርቶዶክስ ሆነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይህ ሰው አይደለም። ቅድስት ቤተ ክርስቲያን ትናንት በነበራት ሕይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ?
እኛ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ ምን ፈልገው እስከ ሁለንተና የክርስቲያን ሕይወት ነው። ሕይወታችን አሮጌ ነው። እኛ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? እንዴ መጠይቁ ይጠይቀናል። አዲስ ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉት በምዕራባዊ አእምሮ እየተቸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። ይህም መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድነው የሚሰማን? ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተሸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ሥርዓት፣ አንድ ክርስትና፣ አንድ ሕዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያደረዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት። ኦርቶዶክሳውያን እነዚህም ቅዱስ ጉባኤዎች እንኳ ወደዚህ ታድመን እንኳ ለመወያየት ለመግባባት ስንቱ ያስረናል። ከዚህ ማሰሪያ መበጠስ እንዴት ነው የምንችለው? መፈታት፣ ከዚህ ማሰሪያ መፈታት እና በተማረው ትምህርት ጸንተው ኖሩ። ምንድነው የተማርነው? ትናንት ያልተማርነው ትምህርት የለም። ሥርዓተ መንግሥት ተምረናል፣ ሥርዓተ ዓለም ተምረናል፣ ሥርዓተ ሃይማኖት ተምረናል፣ ሥርዓተ ሕዝብ ተምረናል፣ አንድነትን ፍቅርን ተምረናል፣ ኦርቶዶክሳዊት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ። እንደሌለን እንደገና ተመልሶ ንገሩ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? 1000 ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩኝ የሚል ሰው መጣ። ትናንት የነበረውን ታሪክ አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ ነው መሪ መሆን ይቻላል አይቻልም ይላል። ሂድና ግንቡን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ። ምን ያስተምረን? መቼ ተረሳ? መቼ አለቁ ጨርሰው? ታሪኩ መቼ ወደመ? ምንስ መከራ ቢደርስበት እኮ አለ። እንደሌለ ሁነን ባዕድ ሆነ። ለሀገራችን ባዕድ ሆነ። ሌሎችም ባዕድ አደረጉን። ኦርቶዶክስም የሰራችው ያደረገችው ባለውለታነቷ ተዘነጋ። ይሄ ይታወቃል። ተዘነጋ። ወንጀል ሆነባት። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ሕዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተ ክርስቲያን ላይ አዋጁ ዝም ማለት አቃተን።
ሆኖ በኦርቶዶክሳዊ ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ስንል የማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጥፉ አይነት ስሜት አልመጣብንም ወይ? በጣም ይህ ችግር የለውም። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል፣ በጎጥና በወንዝ ማመን። እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን እንመስላችሁ ነው? ብዙ ነን። ስራ አቅም አለን፣ ዕውቀቱ አለ፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ትናንትንም የሚገነዘብ አጣ፣ ለዛሬም በደንብ ያስተውል ሰው ያጣ፣ ነገንም የሚተነብይ ሰው አጣ። ክርስቲያን ትንቢት ነቢይ መሆን አለበት። ሹፌር እንኳ ወደ ኋላው በስፖኪ ይሄዳል። ወደ ኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣ ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላው ቀኖናዊ ሕይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ ጠባዩ ዝብርቅርቅ፣ አኗኗራችን ዝብርቅርቅ ያለ፣ የሆነ ሰዓት ዘናሪ፣ የሆነ ሰዓት ጨፋሪ፣ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ እየሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ኖ የሚል ሐሳቦችን በክርስትና አዋጅ የሚገመግም ለምን እንዴት የሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣን።